Indomie. አንድ ዙሪያ አልኩኝ የኔርኩት አለቀ ኢንዶሚ አለቀ ወይኔ በስመ አብ የሰይዶ ዋናው መሸነፍ መደንገጥ በመጀመሪያ መደንገጥ ታይሰን ለምን ያቆርፋል አሸናፊ ናቸው ሁለቱም ታይሰን እኔ እንደዚህ ስቄ አላውቅም ሴዶ አይቢስ እዛው በሆነ ኖሮ ታይሰን ከአብርሃም ታይሰንን ብዬ ነው የሄድኩትኝ እንግዲህ ታይሰኑ እንዳታሳፍሪ አራብላላት ታይሰኗን አራብላላት አረ ተብላላች ታይሰን ተብላላች አረ ወይኔ ታይሰኗ አረ አወለኩ አገጩን አወለኩ ታይሰን ለምን ያቆርፋል አሸናፊ ናቸው ሁለቱም ታይሰን አይዞ እዛት ደብል ታፕ አድርገው ወደ እኔ ታዞራል ሲጀመር ዙም አውቱን ማውጣት ወደ እኔ መምጣት ነው ታይተን ይችላል ታይተን በዝረራ ታይተን በዝረራ ኢንስትራክተር ምን ትላለህ በቃ በላው ጎረሰው በለው ጎረሰው ቤኪ ምን ነው ምን የተፈጠረው ለምንድነው እንዴ እጅ ሰጠ ወይኔ እና ባራው አንተ አይመከተም በስመ አብ ወወልድ ወመንፈስ ቅዱስ ሸፍን በስመ አብ ወወልድ ወመንፈስ ቅዱስ ጌታ ሆይ ምን ውስጥ ነው የገባው ለሲዶ ነው ደግፈው አዶር ለፈይት ለማን ነው ደግፈው ለወንድም ቢከድም ያው እኔ ለሱ ለማን ነው ደግፈው አሲጃለሁ እሱም ብዬ መደገፉን መደገፉ ነው እንደገና አረባ ይሄ ማለት ዝም ብሎ ብር እንኩ እንደማለት ነው እንካ ብር እንደማለት ነው ገብተሻል እንደሚሸነፍ እያወቁ አሪ ሲዶ ማለት ይመስለኝ ምን ታውቃለህ ጌም ሲጀ ተረባሪ ሲባል አበሻ አልሉት አበሻ ተማሪ ሲኖ እንደሚገርም አሁን እኔ ሴዶ ያሸንፋል ብዬ ይጃለሁ እኔ ካንተ ጋር ደግሞ ሊድ ሰብሚሽን ሲይዞ ጆኒ ሴዶ ይጮሃል ብዬ አንተ እግሩን ከያዘው ወይኔ ጉዲ አንተ የእውነት ሊሰብር ይችላል አዎ ምን አለ ሰብራ ደግሞ በቃ መብቱ ነው መስበር መብቱ ነው ዳኛው ካላስቆመ እና እሱ ካላረሽ አንዴ መገቢው ልሰብር ብለሽ እችላለሁ ብለሽ ታዲያ እኮ ሴዶ እኮ ያ ሁሉ ገንዘብ ቢጠይቅም እኮ እውነቱን ነው ሰውየው ተነስቶ ደግሞ አይሰራም እግሩ ከተሰበረ ምን ያርግ ጆኒ ፍቅረኛ አለ መሰለኝ የሰማ መሰለኝ ፍቅረኛ አለ መጀመሪያ ካንተ መልስ እኔ ፍቅረኛ የለኝም ይላል የስራዬ ላይ እና ህይወቴ ላይ ነው ፎከስ ማድረገው ቤተሰቦቼን አስተዳድራለሁ ጨዋ ልጅ ነኝ እና ራሴን ለጋብቻ የምትሆን ልጅ ህይወቴ ውስጥ እስክትገባ እየጠበቅኩ ነው ሌላ ደግሞ ምን አለ መሰለሽ እኔና አሁን በቀሉ የምናደርገው ነገር ስፖርታዊ ነገር ብቻ ገበሻ ስፖርታዊ ጦርነት እንጂ ከዛ ከሌላ ነገር ከምንም ነገር ላይ አይገናኝም እኔ አሁን በቀሉን ዘርራት ወርቆ ዛው እንትን ብሎ ኖካውት ወጥቶ ወይም ዘርየው አንስቻቅፈዋለሁ መጨረሻ ላይ እንዳሸናፊ ነው እጁ ማነሳ የኔና እሱ ጠብ አለቀ ማለት ነው እዛ ሰላም ጋይስ እንዴት ናችሁ 2 ሚሊዮን ብር ማስያዝ የሚፈልግ ሰው ካለ ያናግረኝ አይጋችሁ ብዬ ነበረ ጆሲ እናሲዝ ብሎኛል በ2 ሚሊዮን ብር መድበናል ማለት ነው እኔ ሴዶን ብዬ ሴዶዬ መልእክት ላንተ ነው ተሸነፍና ካሸነፍክ ደግሞ አለ እኔ ደግሞ ያው ጆኒ ትዘርረዋለህ ምንም ሴዶ አራዳ ልጅ ምንም በቃ እንትን የለኝም ማለት
ሌትስ ጎ እንዴ ተረጋጋ አሁን የምትጫወተው ስሙ ግን ውስዋስ ላይ ነኝ ዜዶ እኔ ዜዶ ነው ብለው ዜዶ አለ ዜዶ የተሸነፈ ከሆነ ጆሲ ገብታ የምትጋጠም ነው የሚመስለኝ ብላ እኔ ነኝ የምመታው እኔ ነኝ የምመታው ሌትስ ጎ ዜዶ አለቀልህ ዜዶ አለቀልህ ወይኔ ዛሬ ሰይዶ ማርሻል አርት ያሸንፋል ብዬ በእርግጠኝነት 500 ሺህ ብር ያሳስኩበት ምክንያት ተማምኜበት ነው። ምክንያቱም ጆኒ ተዘጋጅቶ የሚመጣው ሁላችንም እናውቀዋለን ላይክ አንገት ለማነቅ ምናምን ነውና የሰይዶ ማርሻል አርት ደግሞ 100% የአየር ጥቃት ለማድረስ ነው የሚመጣው። ምክንያቱም ከጆኒ ጋር መያያዝ መጠጋጋት ነው አይፈልግም። ገና አንደኛው ዙር እንደተጀመረ በተወሰኑ ሰከንዶች ውስጥ ዘሎ ጆኒን በቃ ይሸኘዋል። ቀልጃለሽ እንደ ስንት ዳለብኝ እኮ ያስያዝኩትኝ እንዳለ ከሰው በለሳሰም ምን እጅ ሳይሰጥ እንዳትፈቀው በለው እዛው በለው እንዳይነሳ አድርገህ አሁን ትሞታለህ። ምንድን ነው የሚሳት ታኛበት በለው ተዳከመ ገለበጠው ዛሬ እዛው እፍን እንቅ በቃ በለው ምንም ማድረግ አንችልም። ጭካኔ ኖሮብን ሳይሆን አሲዘን ነው እንዳንብ። የጆኒስ ደካማ ጎኑ ምንድነው ብለህ የምታስበው አሁን ከሚመጣው ፋይት አንፃር? ከሰይዶ አንድ ነገር ልንገርህ። እሺ ይቅርታ አድርጉልኝና ይሄ ጆኒ የሚሸነፍበት ጊዜ አይደለም። አታድክሙኝ። አይ በቃ ቀድሞውን ሰርቷል። በቃ ገባ እሱ ዛሬ 4 ዓመት 5 ዓመት ላይ ኤምኤምኤ ሲዘጋጅ የነበረ ሰው። ስለዚህ በቃ ሰርተህ ነው የምታሸንፈው። ቢኒያም ሰይዶ 13 ዓመት ሰርቻለሁ ኤምኤምኤ ብሏል። እስኪ ሰይዶ ያው ያለን ተስፋ ሰይዶ ነው። እስኪ እናያለን። ቢኒያም ሰይዶዬ ቀንሽ ደረሰ፣ ሰይዶዬ ቀንሽ ደረሰ። ተበቀሉ ዝም ብለኝ ኢንዶሚ ተደገመ። የባለፈው ራሱ ኢንዶሚ አንድ ዙር ያልኩት የኔርኩት አለቀ። ኢንዶሚ እኔ እግዚአብሔርን አሳዝኖኛል። ሴዶ ጀግና ነህ። ካባ አላደረገም። 2 እጁ ተይዞ አንበሳ ሴዶ አንበሳ ግን በልቻለሁ። ሴዶ ይሸነፋል ብዬ በቀሉ ሴዶ እጁን አለቀ። ወይኔ በስመ አብ ወይኔ ሴዶ ሌላ ወይኔ አለቀ። እኔ እንደዚህ ስቄ አላውቅም። ሴዶ አይቢስ እዛው በሆን ኖሮ 2 ደቂቃ ፊቱን the worst game, the worst match። እንኳን እዛ በሱ ምክንያት 30 ሺህ ብር መበላቴ ነው የሚያናድደኝ። አይ ሴዶ ዋው ነው። ከዚህ በኋላ እንዴት ነው እስቀና ብሎ ሰው የሚያየው? ተበላው። ለማንኛውም ሴዶ የማቸ ብሬን እንደ አንጠልጥዬ ነው መቀበል። ይውላ ታይላንድ፣ ዱባይ ምናምን ትሬኒንግ የታል? በጣም ነው የሚያሳፍረው። የቀለለኝ ነበር ባካይና ፍትሽ ወደ ውስጥ አርግሽ የቀለለኝ ነበር
እንግዲህ የሰይዶ ዋናው መሸነፍ መደንገጥ፣ በመጀመሪያ ውሃ መሆን፣ በመጀመሪያ መንቦዥቦዥ። ወንድ ልጅ ከተንቦዠቦዠ፣ ወንድ ልጅ ከደነገጠ፣ ውስጡ ውሃ ከሆነ እንኳን ቦክስ መጥቶ ባላንጋራው ሊያሸንፍ አይደለም። ኩረላይን የመሰለኝ ቆንጆ ጡቷ ቆም ያለኝ ቆንጆ ተኝታ እና ተዘጋጅቼልሃለሁ አድርገህ ብትለው እቃ ሁሉ ላይ ቆምለት ይችላል። ምክንያቱም ያ ሰውዬ ደንግጧል ማለት ነው። ዋናው ነገር አለመደንገጥ ነው። ይሄ አንደኛው ምክንያት ለሰይዶ መሸነፍ አንደኛው ምክንያት። እኔ በ2 ዓመት በ2 ወር በ3 ወር ቆይታው በዚህ እንቁላልን ሲበላ ብሎኬትን ሲከሰክስ ምናምን እውነትም ሰይዶ ፊት ማንም የሚቆም የለም ብዬ ነበር የማስበው። ሰይዶ እንደሚሸነፍ ያየሁት ከ3 ቀን በፊት ሲገናኙ ሰይዶ እንደተሸጠ በሬ ገው ብሏል። አይኑ ማግ መስሏል። ያን ጊዜ እኔ አነበብኩት ይሄ ሰውዬ በቃ እዛ ቦታ ላይ ያን ያህል ከደነገጠ ወደ አውዱማው ሲገባ ምን ያክል እንደሚንበጫበጭ ስለተረዳሁት እኔ እንደተሸነፈ ያመንኩት አሁን ለታ። ስለዚህ አንደኛ አለመደንገጥ ነው።